እቺ ነገር ግን ለምን ሁሌ እንደ ክንታሮት ትወሰዳለች? ዶክተር ዳበሳ ነኝ፣ በጅማ ዩኒቨርሲቲ ኤክስፐርት ጂአይ ሰርጅን ነኝ። ለዚች ጥያቄ ዛሬ መልስ ያገኛሉ። ተከታተሉኝ። ለዚች እብጠት ብዙ ጊዜ ቪዲዮ ሰርቻለሁ። ብዙ ሰዎች ይሰቃዩበታል። በስህተት እንደ ክንታሮትም ትቆጠራለች። ምልክቶቿም እንደዚህ ናት። በአንዲት ቀን ሆድ ድርቀት ወይ በተደጋጋሚ ሆድ ድርቀት አሊያም ደግሞ በወሊድ ጊዜ ትጀምራለች። ስትጀምርም በትንጥዬ ቀይ ደም በሽንት ቤት ጊዜ ከሰገራ በኋላ አሊያም ደግሞ ከሰገራ በፊት ጠብጠብ ትላለች። አልፎ አልፎ ትንሽዬ ህመም፣ አንዳንዴ ደግሞ በህይወቴ እንኳን ድጋሜ ባላዮ በሚሉት ከባድ ህመም በሽንት ቤት ጊዜ ታስከትላለች። እቺ ፎቶ ላይ የምትታየው እብጠት አብዛኛው ጊዜ በፍንጥጣ ዳር ከኋላ በኩል ታብጣለች። አንዳንዴ ደግሞ ከፊት ለፊት ትሆናለች። አልፎ አልፎ ደግሞ ከፊት ለፊትም ከኋላም እንዲህ ፎቶ ላይ እንደሚታይ ትኖራለች። እቺ እብጠት ህመም በሌለ ጊዜ ልክ ኩምሽሽ ያለች ቆዳ፣ ህመም ባለበት ሰዓት ደግሞ በጣም ውጥር ብላ ታብጣለች። አንዳንዴ ደግሞ ላብ ሲኖር እንደማሳከር ነገርም ይኖራታል። እቺ ከኋላ ወይ ከፊት ያላት እነዚህ ምልክቶች ያላት እብጠት ክንታሮት ሳትሆን ሴንቲኔል ስኪን ታግ እንላታለን። የፍንጥጣ መሰንጠቅ ወይ ደግሞ ክሮኒክ አናል ፊሸር መገለጫ ናት። አብዛኛው ጊዜ በባለሙያ ዘንድ እንኳን እንደ ክንታሮት ትወሰዳለች፣ ግን አይደለችም። እንደ ክንታሮት ተወስዳም በባህላዊም ሆነ በዘመናዊ ብዙ ጊዜ የሚቆረጥበት አጋጣሚዎች አሉ። ከተቆረጠች በኋላ ግን መልሳ ትጠቃለች። ምክንያቱም ደግሞ ክንታሮት ሳትሆን ስንጥቃት ስለሆነች የስንጥቃት ሕክምና ብለን ብዙ ጊዜ የምናገረው ላተራል ስፊንክተሮቶሚ የሚባለው ነገር ካልተጨመረበት እብጠቷ ብቻን በማቁረጥ ሕክምናውን አያድነውም። ስለዚህ እቺ እብጠት ክንታሮት ሳትሆን ሴንቲኔል ስኪን ታግ የምንላት የፍንጥጣ ስንጥቃት መገለጫ ናት። በዚች በሽታ ብዙ ባለሙያ ይሳሳትበታል፣ ብዙ ሰዎችም ደግሞ ቤት ውስጥ ይሰቃዩበታል። ስለዚህ እቺን ቪዲዮ ሼር እና ሪፖስት እንድታደርጉልኝ ይጠይቃችኋለሁ። ቴንኪው እላችኋለሁ።